የሐሰተኛ ነቢያቶች ጠንቋዮች፣ የሐሰተኛ ነቢያት ከዳሚዎች፣ የሐሰተኛ ነቢያት ደቀ መዛሙርታን፣ የወንበዴ ጠበቃዎች ባለፈው ጨምሩ ብያችሁ ነበረ። ምክሬን ሰምታችሁ ጨምራችኋል። በጣም አመሰግናለሁ። አሁንም ሞር ጨምሩ። ለማሸማቀቅ ትሞክራላችሁ፣ ትሳደባላችሁ፣ ትጫዋላችሁ። በዚህ ተሸማቃ ወደ ኋላ ትቀራለች ብላችሁ አስባችሁ ከሆነ በጣም ተሳስታችኋል። እነሱ በዚህ ከቀጠሉ እኔ ገና አይደለም ለዚህ ዓለም ላይ ላሉ ታዋቂ የዓለም ሚዲያዎች፣ የክርስቲያን ሚዲያዎች ተግባራችሁን፣ ወንጀላችሁን፣ ምሰሩትን ክፋታችሁን ገና ገልጣለሁ። ለዓለም ገና ይገለጣል። አይደለም ለእናንተ። ወንጌልን አሰብኪም ላልዳኑት እንቅፋት ልትሆኝ ነው። እናንተ ድናችኋል። መጀመሪያ ወንጌል ምንድነው ለእናንተ? ትወርሳለህ፣ ያለፋህበትን ትጨብጣለህ፣ ያልሰራኸውን ትይዛለህ። ማን በለፋበት ነው እናንተ የምትጨብጡት? በማላብ ነው እናንተ የምትወርሱት? ቁጭ ብለህ እከክህን ስታካት ትኖራታለህ እንጂ ሌላው የለፋበትን፣ ያለፋህበትን፣ ያሰራህበትን አትጨብጥም፣ አትይዝም። እሱ ያለፋበትን ስለጨበጠ ወንጌሉ ለሱ ያለፋህበትን ትጨብጣለህ ነው። ወንጌል ስለ አንድ ስለ ክርስቶስ ኢየሱስ ሞትና ትንሣኤ፣ እሱም ስለ ዘላለም ሕይወት፣ ስለ ዘላለም ሕይወት ምድር ላይ ስላለ ስለዚህ ቅራቅንቦ አይደለም። ነገ ትቶት ስለሚሄደው በየቦታው ስለሚገነባው ቤት አይደለም። ነገ ትቶት ስለሚሄደው ስለሚቀያየረው ቅራቅንቦ ቆርቆሮ መኪና አይደለም። ስለ ቁልፍ አይደለም። ወንጌል ስለ ክርስቶስ ኢየሱስ ስለ ዘላለም ሕይወት ነው። ቤተ ክርስቲያን ውስጥ ሊነግስ የሚገባው ይሄ ኢየሱስ ነው። የቤተ ክርስቲያኑ ንጉስ ኢየሱስ ክርስቶስ ነው። የቤተ ክርስቲያን ገዢ ኢየሱስ ነው። የቤተ ክርስቲያን መሪ ኢየሱስ ነው። ሊታይ ሊገለጥ ዝናው ሊወራ የሚገባው ኢየሱስ ነው። ሊከብር የሚገባው ኢየሱስ ነው። በቤተ ክርስቲያን ውስጥ ሰው አይደለም የሚመለከው፣ ሰው ነው። አሁን የምታመልኩት ሰው ነው። እነዛን ሄዳችሁ ሰው ታመልካላችሁ ትላላችሁ እንዴ? ከእናንተ በላይ ሰው የሚያመልካለ እንዴ? መጥቆራ ስትሉ አታውቁ? ከዩ ጩፋ የበለጠ መጥቆር አለ? ከሚራክል ከሚካኤል ተካ የበለጠ መጥቆር አለ? ከሱራፌል ከታምራት የበለጠ መጥቆር አለና ነው እዛ ሄዳችሁ ምን ሞራል አላችሁ ራሱ እነሱን ሰው አመለካችሁ ለማለት? እናንተ ሰው እያመለካችሁ እናንተ መቼ ዳናችሁ? እና ሌሎቹን ለመናገርና ያልዳኑትና የዳኑት ብላችሁ ለመከፋፈል በቃችሁ። ከዘር ያልወጣችሁ ከጉርብትና ያልወጣ ክርስትና የወንድሞች ከሳሽ ወንድሞችን ገበና እያወጣሽ የግል ገበናቸውን እኔ እዚህ አውጥቼ የተናገርኩት የግል ኃጢአታቸውን አውጥቼ የተናገርኩት አንድም ነገር የለም። እሱን እኔ ያገባኝ ለጆሮ የሚሰቀጥጥ ብዙ ነገር ነው እዚህ መረጃ የሚደርሰኝ፣ አንዱንም አውጥቼ አላውቅም። ነገር ግን በቤተ ክርስቲያን ውስጥ ለሚሰሩት ውንብድና የእግዚአብሔርን ቃል ለነሱ ኪስ መሙያ እንዲሆን እንደፈለገው እንደዚህ ጠምዝዘው ሰዎችን ኪስ የሚያራቁቱበት፣ የእግዚአብሔርን ክብር የሚያዋርዱበት፣ ሰዎች እንዳይድኑ እንቅፋት የሆኑበት፣ የዳኑትን እያመሰቃቀሉ ህይወታቸውን ስብርብር አድርገው ስንቶቹን ሞት ቀድሟቸዋል። ስንቶቹ ድቅቅቅ ብለው ሞራላቸው ደቆ ከቤተ ክርስቲያን ወጥተው ስንቶቹ ጨለማ ውስጥ ተቀምጠዋል በእነሱ የሐሰት ትንቢት። ይህንን እያየሁ ግን ዝም ብለ ማለት አያስችለኝም። እውነት እሱ ኢየሱስ ክርስቶስ ነው። እውነት ይገለጣል። እውነት አይደበቅም። በእናንተ ጩኸት እውነትን ልትደብቋት አትችሉም። ምናልባት በእኔ በማረባው እግዚአብሔር የመጨረሻ እንደውል እየተናገራችሁስ ቢሆን ብትጠነቀቁና ብትመለሱ ይሻላል። እግዚአብሔርን እንዳያመልክ የያዛችሁትን የእግዚአብሔርን ሕዝብ ብትለቁት ይሻላል። እውነተኛ የእግዚአብሔር መንፈስ በቤተ ክርስቲያን ውስጥ ተገልጦ ሰዎች መፈታትና መዳን እየቻሉ ነገር ግን በድራማ የሐሰት ፈውስ እውነተኛ የእግዚአብሔር ድምፅ ወደ ቤተ ክርስቲያን መጥቶ መሰማት ሲቻል ከዛና ከዚህ በፌስቡክ በተለቃቀመ ኢንፎርሜሽን ከሰዎች ባሰማራችኋቸው ሰዎች በተሰበሰበ ኢንፎርሜሽን በሐሰት ትንቢት የእግዚአብሔርን ክብር የእግዚአብሔርን ቤት ማቆሸሽ፣ ማግማማት ይሄ ምንም አይሰማችሁም? ለእናንተ ወንጌል ትወርሳለህ፣ ትይዛለህ ነው፣ ትጨብጣለህ ነው።
ወንጌል እኮ ኢየሱስ ነው። ወንጌል ስለ ዘላለም ሕይወት ነው። ሌላ ወንጌል የለም። ወንጌል ሁሉን ነገር አራግፈን ጥለን የምንወጣበት ነው። ወንጌል 3-4 መኪና እየቀያየረን እየተጨበጨበልን ሽቶ እየተነፋለን ሰዎች እያራገቡልን ልክ እንደ ዘፋኝ እጃችን እያወጣን ሰላም የምንልበት ሳይሆን ዝቅ ብለን ወንጌል ዋጋ የምንከፍልበት ነው። ይሄ እውነት ምርር ካላችሁ እየመረራችሁም ቢሆን ዋጡት። ወንጌል ሽቶ ቤተክርስቲያን ውስጥ እየተነፋበት የምንንጎማለልበት አይደለም። ወንጌል ስቃይን የምንቀበልበት ነው። በመጋዝ የተሰነጠቁበት፣ በዘይት የተቀቀሉበት፣ የተጠበሱበት፣ አንገታቸው በሰይፍ የተቀላበት፣ ወንጌል የተራቡበት፣ የተጠሙበት፣ የተንከራተቱበት። ይሄ ነው ወንጌል። ራስን አሳልፎ መስጠት። ቅጫም ልንቀጭም ነው አለ ባለፈው። ብትቀጭም ስለ ወንጌል ብለህ ምክንያቱም ዓላማችሁ ኪሳችሁና ዝናችሁ ነው። የሚጠፋው ነፍስ ግድ አይላችሁ። ወንድሞችሽን ከምትከሺ ወንጌልን አትናገሪም? ባለፈው ተናግሬያለሁ። እነዚህ የክርስቶስ ኢየሱስን ስም አውጥተው እየቸረቸሩ የሚያዋርዱ ተኩሎች የኔ ወንድሞች አይደሉም። የኔ ወንድሞች የእግዚአብሔርን ስም አክብረው የእግዚአብሔርን ድምጽ ሰምተው ክርስቶስ ኢየሱስን የሚከተሉ የእግዚአብሔር በጎች ናቸው ብዬ ተናግሬያለሁ። ወንጌልን አሰብኪ። ከዚህ በላይ ወንጌል ምንድነው? መጽሐፍ ቅዱስ ራሱ እኮ ተገልጦ የሚሰበክበት ቦታ አሉ። እዚያው መጽሐፍ ቅዱስን በእውነት የሚገልጡ እግዚአብሔር ይባርካችሁ። እነሱ የሚያስተምሩበት ቦታ ላይ 5-6 ሰው በዛ ቢባል 10 ሰው ነው ቁጭ ብሎ የሚያዳምጠው። አንዲት ደቂቃ ወንጌል ሲሰበክ የማዳመጥ ሞራሉ፣ ትግስቱ፣ ችሎታው የሌላት እኮ ነች። መታዚ ወንጌልን አሰብኪም። ወንጌል ሲሰበክማ ብታዳምጪ ኖሮ እኮ የነዚህ ወንበዴ ተከታዮች አትሆኝም ነበር። የነዚህ ክፉ ሰራተኞች ተባባሪ ባልሆንሽ ነበር። ወንድሞችን ከምትከሽ ገበናቸውን ከመታወጭ ገበናቸውን እኔ አላወጣው። የወጣውን ገበና ግን ለሰዎች አይናቸው ስለተደፈነ ማየት ለተሳናቸው አሁንም ደግሞ ወደነሱ ለሚጓዙ ሰዎች አውጥቼ ገለጥኩ። ቤት ውስጥ የሚደረገው ካሜራ ውስጥ የሚደረገው ነገር ትክክል አይደለም ብዬ ገለጥኩኝ እንጂ ገበናቸው ጓዳቸው እዛማ ምንም ያክል መሳሪያ ተሸክሞ የክብር ዩኒፎርሙን ለብሶ በውስጥ እገልሻለሁ ኧረ እባክህ ይላኛው ደግሞ እንዲህ ይላል። ሲክስ ፓኩን ከጃታ መልጨን ቆራርጬ ነው መጥልሽ። ታው እግዚአብሔር እኔን መግደል ከፈለገ በትንታም በስቅታም ሊወስደኝ ይችላል። በሄድም ለኔ ችግር የለውም። የሚሄድበት ከዚህ የተሻለ ነው። መውሰድ ሲፈልግ እግዚአብሔር በማንኛውም ሰዓት ይወስደኛል። ለኔ መሳሪያና ሲክስ ፓክ አያስፈልገው። አንተ ለነገሩ እዚህ ደውሻ ከነሱ የሚወረወረልህ ልቅምቃሚ ከነሱ ለምታገኘው ፍርፋሪ ነው። ሌሎቻችሁ ደግሞ በባዶ ተስፋ ሆዳችሁ ሞልቶ በሐሰት ትንቢት ትወርሳለህ ታገኛለህ ተብላችሁ የምትቆለጨለጩ ተነስታችሁ የቻላችሁትን እየሞከራችሁ ህይወት አስቸጋሪም ቢሆን እግዚአብሔርን ብትለምኑ ነው የሚሻለው። ከሌሎቹ ተማሩ። ይሆናል፣ ይሰጣል፣ ትወርሳለህ፣ ይመታልሃል ተብለው ሲጠብቁ አልሆን ብሉ ስብርብር ብለው ተስፋ ቆርጦ ከሚያለቅሱት ተማሩ። ትንቢቱ የሐሰት ስለሆነ አይሆንም። ስለዚህ የሚሻላችሁ የቻላችሁትን እየሞከራችሁ ወደ እግዚአብሔር ፊታችሁን መልሱ።